አዱንያም በዱንያም ያለ ነገር በሙሉ ጠፊ አላቂ ነው ብሎ ፈርዷል ጀሊሉ። አዱንያም በዱንያም ያለ ነገር በሙሉ ጠፊ አላቂ ነው ብሎ ፈርዷል ጀሊሉ። ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷል። ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷል። አመቱ ልክ እንደ ወር ወሩ እንደ ሳምንት ሲፈጥን የጊዜው መሮጥ ያየሩ ለውጥ አስፈራኝ ይሄ ዘመን። በሽታና ወረርሽኝ ድንገተኛ ሞት መብዛቱ መሬት መንቀጥቀጥ አየር መናወጥ መቃረቧ ነው ሳቲቱ። አላህ ያለ ያለማት ጌታ ያስገኘ ሁሉን ካልነበር ዛሬ በዓለም ላይ ኢሉሚናቲ ተብሎ ሸያጢን ዛሂር ሲገበር። በጭንቅ ላይ በመከራ እናት ወልዳ ልጇን ዛሬ በሱ ስትሰደብ ስትሞት አስፈራኝ ይሄ ዘመን። ሰዎች እስኪያገናዝቡት ሁሉንም ተመልከቱ ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ዛሬ የዓሊሞቻችን በየቦታው ሞት በዛ፣ ላኪን ወጣቱ በቴክኖሎጂ በሆነበት ፈዛዛ። ድሮ ደሃ እረኛ ምንም የሌለው ሰው ዛሬ በሀብቱ ይፎካከራል በገነባው ሕንፃው። ሴት ለብሳ እንዳለበሰች እርቃኗ ስትሄድ መንገድ ላይ ዘውትር በማየት ለምደነው እንጂ ያስፈራል ይህ ዘመን ወላሂ። አስካሪ መጠጥ በየሰፈሩ በአደባባይ ተጠጣ፣ ዝሙት ግልጽ ወጣ ይባስ ብሎ የሉጥ ሕዝቦች ሥራ መጣ። ሰዎች እስኪያገናዝቡት ሁሉንም ተመልከቱ ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ዛሬ ዓሊም እያለ ጃሂሉ ፈትዋ ይሰጣል። እውነት ለሰው ትመራለች፣ ውሸት ግን ይጣፍጣል። ሌላው በትንሽ እውቀት ራሱን ዓሊም አድርጎ ሙስሊም ወንድሙን ያከፍራል ራሱን በኢማን አጽድቆ። ዛሬ እዝነ ርኅራኄ ከሰው ልጅ በመጥፋቱ ባሰቃቂ ግድያ ሰው ያልቃል በየዕለቱ። አላህ ያላቀው የሰው ደም በዚህ ዘመን ረከሰ፣ የሴት የወንዱ የሕፃን ያዛውንት በአደባባይ ፈሰሰ። አላህ የሚል ሲጠፋ ሽርኩ ቢድዓው ሲስፋፋ ወላጆች ሲበደሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱለላህ። ዓመታቱ ሲፈጥን ሳምንቱም እንደ ቀን ሙስሊሞች ሲደልሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱለላህ። ደሃ እረኛ ሁሉ በሕንፃ ሲፎካከሩ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱለላህ። ወንዶች ሴትን ሲመስሉ ሴቶች ወንድን ሲመስሉ ዓሊሞቹም ያልቃሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱለላህ። ሰዎች እስኪያገናዝቡት ሁሉንም ተመልከቱ ታይቷል ያው ምልክቱ
ቀርባለች ሰዓቲቱ አዱኛም በዱኛም ያለ ነገር በሙሉ ጠፊ አላቂ ነው ብሎ ፈርዷል ጀሊሉ። አዱኛም በዱኛም ያለ ነገር በሙሉ ጠፊ አላቂ ነው